አስፋይ ታረጋግጥ ነው የትኛው ሚሉት ያዛምተሽ ወላይታ እኛም ደርሰናል ጊፋታም ደርሷል የዘንድሮው መስከረም 18 ሆኗል መስከረም 15 በኮሴታ ሐሙሳ ኤግዚቢሽንና አውደ ርዕይ ይከፈታል የባህላዊ ምግቦች ፌስቲቫል የባህልና የቋንቋ ሲምፖዚየም ይካሄዳል ምሁራኑ መጽሐፍ ታገላብጠዋል አባቶች ታሪክ እየጠቀሱ ሊመርቁ ተዘጋጅተዋል አርብ በ16 ሱሉአ 40 ቅዳሜ በ17 በባጭራ ቄራ ዳሞት ተራራን ያጆራ መንትያ ፏፏቴን እያየን ዘና እንላለን አባያና የኦሞ ሰው ሰራሽ ሐይቅ የቦራ ሜታ ፍሉሃ የጡባ ኤኮ ቱሪዝም ይጎበኛል መስከረም 18 ቹሃ ወጋ ይኸው የበዓሉ ሰንጋ ቡሩንዶ እየተበላ ጊፋታ ይደምቃል ወጣቱ ለጉሊያ ጦሳና ለጋዚያ ጨዋታ ተዘጋጅቷል በጊፋታ አባት እንዳትቀሩ ብለዋል እናት ልጆቼ ሳይመጡ እህል አልቀምስም ብላለች እንኳን መጣን ለጊፋታ ሐሹ ሳሮጋቴስ ወዳጅ ተወላጅ ተጋብዟል ዮዮ ጊፋታ የወላይታ ዞን አስተዳደር